ሰላም ተመልካቾች እንደምን ውላችኋል? እንሞክር ቼስ። ዛሬ የምንሞክረው የ10 ደቂቃ ራፒድ ጌም ይሆናል። እንደተለመደው ካሮካን በዚህ ናይት ምንድነው የሚባለው? ኪንግስ ኢንዲያን በዋይት ለምንድነው አይቼ ማላውቀው ግራ ገባኝ። አይ ቲንክ በዚህ በኩል እናደርግና ዝም ብለን አታካችን እንጀምረው ነው ወይስ እንደ በብላክ እንደምናደርገው ብለን ኤክስቼንጅ ማድረግ ነው ትክክለኛው የሚሆነው ሙቭ። አይ ቲንክ ሞስት ኦፍ ዘ ታይም በዚህ በኩል ሲሆን ናይታችን ነው ዲቨሎፕ የምናደርገው። ይሄኛውን ከቨር ያደርግልናልም። በዚህ ሜዳ አንችልም። አይ ቲንክ ሞስት ኦፍ ዘ ታይም ትክክለኛ ሙቭ ነው፣ ግን ዴንጀረስ የሚያደርገው ይሄኛውን ሙቭ ላይት ስኩዌር ዊክነሶችን ስለሚፈጠር ነውና እነዚህ ምን ሄዶ ወዴት ነው የሚሄደው? ጀለስ ካስል ማድረግ ነው የመጀመሪያው ኪንግ ሴፍቲ ስለሆነ ኢሹአችን። ይህን ቴት ለማድረግ ነው እዚህ ጋር ያወጣ ነው። ይህን ለማስከፈት ብለን ነው። አይ ቲንክ ፒን ማድረግም ያን ያህል ኢፌክቲቭ አይመስለኝም። ለምን ኮንስትራክቸሩንም ማበላሸት አንችልም። ቴክ አድርገን ነው ዞሮ ዞሮ በዚህ ነው የሚወስደው። ዲፌንድ የሚያደርጋቸውም ነገሮች ኦልሬዲ ፋይሉ ላይ ስላለ ዲፌንድ ማድረግ ይችላል። ሊትራሊ ሮክ ቢሾፕ በናይት እንደመቀየር ነው ዊዛውት ምንም፣ ለዛውም ላይክ ኢምፖርታንት የሆነ ፋይል የሚያዝበት ማለት ነው። አይ ቲንክ እንደዚህ ቢይዝ ግትል አድርገው ነው። ከዛ ከተንቀሳቀሰ በኋላ ፕሮባብሊ ይሄኛውን ናይት እዚህ ጋር ሄደዋለሁ። ይሄኛው ዲስከቨሪ ትንሽ ያሳስበኛል። ራሱ ዘጋው። ስለዚህ አይ ቲንክ ለእኔ እኮ ቤስት ሙቭ ነው። በጣም ቤስት ቦታ ነው አክቹዋሊ የተቀመጠው ለእኔ። ግን ይሄኛው ስኩዌር ባይኖር ይሄኛው ዴድሊ ነው ሁላ። ያ ሜቢ ሊዘጋው ይችላል ቀስ ብለው። እንደዚህ ያሰብነው አንዲፌንድ ስላልሆነ ነበረ። ግን አይ ቲንክ አሁን ሴፍ ላይ ነን። ይሄኛውን ራሱ መሄድ እንችላለን። አይ ቲንክ እሱ ራሱ መጣደፍ ያለበት ነገር ነው። እዚህ ጋር ናይት ስለሌለ ቅድም ለመሄድ ያልፈለግኩት በናይት ቴክ ስል አርጎ ሊትራሊ ነፃ ነው የሚባለው። ከረንትሊ ፖዚሽናል ኢምባላንሳችንን ብንመለከተው ኪንግ ሴፍቲ የሁለታችንም ካስል አላደረግንም፣ ግን እሱ ለካስሊንግ በጣም ተቃርቧል። አይ ቲንክ ለእሱ ነው የሚሰጠው ፒስ ዴቨሎፕመንት። እኔም ትንሽ ወደኋላ ቀርቻለሁ። ፖኖች ፑሽ እያደረኩ ነው ሞስት ኦፍ ዘ ታይም ያሳለፍኩት። ግን ከዛ ውጭ ሁለቱ ቢሾፖች አክቲቬትድ ናቸው ብሎ መናገር ይከብዳል። ፖን ስትራክቸር ከዚህ ውጭ ይሄኛው አሪፍ ፖን ቼን ያለኝ ኢቭን እንደዚህ አድርጌ ፒራሚድ ማድረግ ይችላለሁ። በሁለት ዲፌንድ ለማድረግ ካሰብ ይህን ቶሎ መሄድ አለብን ባባብለን ነበረ። ወደ ካስል ሊንካችንን ናይቱ እዚህ ጋር ቢሆን ምንም አይጠቅመንም። ስለዚህ ይሄኛውን ፑሽ እንርሳውና ሜቢ እንደተለመደው ይሄኛውን ኤክስቼንጅ እናደርገዋለን። በዚህ በኩል ካስል ማድረግ እፈልጋለሁ እንዴ? አይመስለኝም። ትራሊ ካስል ባረኩኝ ታይም ይሄኛው አንድ ዲፌንደር እያጣ ነው። ሶ አት ኤኒ ሞመንት ቅድም እንዳየነው ሙቭ ባረገ ታይም ዲፌንደር አይኖረውም ማለት ነው ይሄኛው ፖን። ራሱ አሪፍ ሙቭ ነው፣ በጣም አሪፍ ሙቭ ነው። ለምንድን የጻፍኩት ይሄኛውን ኩዝ ቻዋለው እና ሳም ስቱፒድ ሙቭ ማድረግ አለበት። ከዛ ደግሞ ኩኔን ማድረግ ያት ኤኒ ሞመንት ኤክስቼንጅ በዚህ ሳይድ ካስል ካረገ አይ ቲንክ ይሄኛውን ሚስቴክ ነው የምንባለው። ሪዝኑ ደግሞ ሜክ ሴንስ። ማኛ ግን እኮ ቅድም እንደተባባል ነው እንጂ ቦታ ብቻ ነበረች መሄድ የሚችለው። ቼክ ስናርገው እዚህ ጋር አይችልም፣ እዚህ ጋር አይችልም። ሳማታክ ነገር who cares? ይሄኛው ኖማኒ ኬርስ። ይሄኛውንም ዲፌንድ አድርገናል። ስለዚህ እንሄዳው ባይኔ ይሄኛውን ረስተናል። ለምንድን ነው
ቀድመኔንን ያው ግን አንሪዝነብል ነው። ይሄ ግን አሪፍ ቦታ አይደለም ጋይስ። አይ ቲንክ ሜቢ ከለቀቀልን ቼክ ምናምን እንገራለን። ቼክ ብዙም ያሳሰበኛልም ከረንትሊ በቴምፖ እንሂደው እንደዚህማ አይቻልም። እንደዚህ የተጣረፋችሁ የምታደርጉት ነገር ነው። በቃ ሊዳትና ትሬትን ላደርገው ስትሉ እዚህ ጋር መቶ ደብ ይላል። ይሄኛው ኦፕን ቢሆን ራሱ እዚህ ጋር ቼክ ግን ኦኬርስ ቼክ ልበልና ይሄኛው ኔቲንግ ግን በጣም አሪፍ ቦታ ነበር። ይህም ግን አሪፍ ቦታ ነው። ያው ከበላው ማለት ነው። አይ ቲንክ ለምን ይበላዋል? የሚበላው አይመስለኝም። ይሄንን ከቼክ ፕሮቴክት ማድረጉ ስቲል ይሄንን ሙቭ ማድረግ አለበት። እዚህ ጋር ካለን ነው እንዴ ሬዲያ ነው አክቹአሊ ይሄኛውን ያስከፍትልናል። ይሄኛው አታክል ነው ማለት ነው። ይሄኛው አታክል ነው አክቹአሊ ትንሽ ያስኬዳል ባይ ነኝ። ይሄኛውን ፖንም ደግሞ እንዳንረሳው ይሄኛው ፒንድ ነው። ሜቢ ወይ እንደዚህ ብዬ ነው ይሆናለሁ ኢንኬቶ ማድረገው ቢሾፔን ለምን አሁን ኤክስቼንጅ ካረግ ነው በኋላ ባይ ዘ ዌይ የኔ የተሻለ ነበር እንደ ከሱ ቢሾፕ ለኤግዚክዩት አድርጌው ነበር ግን ሆኖስ አናላይዘሩ ብቻ ስቶክ ፊሽን በኋላ እንጠይቃታለን። እንደዚህ ቼክ ብንልስ ይሄ እውነቱን ለመናገር ፕሮቴክት መደረግ ያለበት ፒስ ነው። እንደዚህ ብለን ይህንን ሊውስድ ይችላል። ፌር አይደለም ለኛ ካስል የሚያደርግ አይመስለኝም በሰዓት እውነቱን በዚህ ሳይድ አይ ቲንክ ይሄኛውን ሳይድ ስቲል ሴፍ ነው ካስል ለማድረግ ግን ኢት ዲፔንድስ። ለምሳሌ በዚህ ሳይድ ካስል ካረገ እነዚህ ፖኖች እንዳለ ወደታች ሊወርዱብን ነው ማለት ነው። ካስከፈተ ይሄኛውንም ነው ምን በዚህ በኩል ካስል እናርገ እንዴ ሴፍ ነው ይሄኛው እዚህ ፖን ላይ የምንደርስበት ለምን አይ ቲንክ ኪንግ ሴፍታችን ላይ አሁን ኮንሰንትሬት ብናደርግ ፒስ ነው። ሜቢ እንደዚህ ግን ኮሬዲ ፕሮቴክተር ነው ምንም እንትን የሚልም ወይ ዝም ብለን ኪክ እናድርገው ናይት ኦልሬዲ ስለምናውቅ ማለት ነው የሚሄድበትን በዛውም ይሄንንም ፕሮቴክት እናደርጋለን በሚለው እዚህ ጋር ሳክሪፋይስ የምናደርገው ግን ፒስ ይመስለኝ ነበር ለሁለት ፖን ብለን ዊዝ ቼክ ከዛ እኮ ወደዚህ ነው መውረድ ያለበት ነው። መስካት እንዴ ምንድነው ትሬትን እያደረገ ያለው እነዚህን ይቻቸዋለሁ። ይህኔት ግራ አላጋባው እንደዚህ ብለን ከዘጋጋ ነው በኋላ ቲንክ ወደ መሀል እንመጣለን። በዚህ በኩል ካስል እናደርግና አሁን በቃ ዘግቶታል ብለን እናስብ። ግን እኮ ካኖፕን የታልቴኒ ሞመንት በኩዊን መውሰድ እንችላለን ወይ ነው ኢንተርሜት ሰው የሚባል ሙቭ የለም ቼክ እስካልሆነ ድረስ አይ ቲንክ ሌትስ ፋይላችንን ማስከፈት ለሱ ብለን የመጣ ነው። እዚህ ጋርም ሲጨመር ሬቲንጋችን 1300 ሊገባ ነው። ይህንን ቻናል አሁን ያሰብኩ ያለሁት 1500 ለመድረስ ነው። እውነቱን ለመናገር ከ1500 በላይ ኢምፖርታንት ነው ብዬ አላስብም ለእኔ ፐርሰናሊ ማለት ነው። በቅርብ ጊዜ ለመድኩት ጌም ነው እና ለፈን ባረገው ሞር ይሻለኛል። ቀጥሎ ይሄንን ሙቭ እናስበው ሌስ ካስል ግን ይሄኛውን እንኮ ፕሮቴክት ለማድረግ ሾርተስት ዌው አይ ቲንክ ካስል ማድረግ ነው። ይህም ያሳስብ ሆነ አይደለም ቅድም እንደተባባል ነው። በዚህ ሳይድም ካስል የሚደረግበት ቦታ አይደለም። ጫና ያበዛ ነው እዚህ ላይ ሚኒታችንም እያለቀ ስለሆነ ቀጥሎ ትሬት ካላየሁኝ መጀመሪያ ምንም አዲስ ነገር አልተፈጠረማ። 3 ለ3 ነው። ስለዚህ እኛውን ፕሮቴክት እናድርግ ነበር። ከዛ ነው ፍሪሊ ሙቭ ማድረግ እንችላለን። አይ ቲንክ ይሄ ራሱ ፌር ሙቭ ነው። ማኛም ፕሮቴክት ዶናለች በኩዊን ነው የሚያስደው ብለን ብናስብ አሚን እንደዚህ መጀመሪያ በዚህ ጀምረን እንከፍተዋለን።
ያው እንዴት ደብል አታክድ ነው። ሁለት ስለሆነ ቀጥሎ ወስደዋለሁ። ቼክ ሜትም ትሬት እያደረጉ ስለሆነ ኢትስ ኦኬ። እዚህ ነው የምጠብቀው። ካን አይ ጀስት ቴክ ኢት ስኮር +1 ነው እሱ። በዚህ በኩል እኮ ኤቭሪባዲ አለ። በዚህ በኩል ግን አንድ ሰው ጎሎ ነው። ይሄ ቼክ ስታዲየም ሊትራሊ በጣም ዴንጀረስ ነው። ምንድን ነው በዚህ ብቻ እኮ ነው ሜድ የሚችለው። እንደዚህ ራሱ አይችልም። እኮ ቀጥሎ እንደዚህ ቼክ ሜት ነው። መንቀሳቀስም እንደማይችል አይተን ነበረ። አንድ ሾርት አናሊሲስ እና የዛሬውን ቪዲዮ በዚህ እናበቃለን። ባይ ዘ ዌይ በምንድን ነው የማየው? በብለንደር ነበረ ፒን ማድረግ ፖይንትለስ ነው ብዬ ረጅም ታይም አውሮች ያላችሁ ነበረ፣ ግን አፓረንትሊ ፖይንት አለው እና ደግሞ ፊንኬቶ እንዳደረግ ነው የሚፈልገው ፎር ሳም ሪዝን። ከአንዳንድ ወደ ሚስቴክ ነው የሄድኩት። ሲሌ ነገር ዲቨሎፕ አድርገው እያለኝ ነው። ፕሮባብሊ ይሄኛውን ስለሆነ ቀጥሎ የሚሄደው ይሄኛውን ግዴታ ነው ቀድሞ ማውጣት። እኛም የተሳሳት ነው ሚስቴክ ስለሆነ ትዝ ማለት ለዚህኛው ነው ሪያክሽን ፖይንት። ከዛ ሚስቴክ ነው የሄድኩት እኔ። አይ ቲንክ እንደዚህ ካረጋችሁ የጭነት ነው። ይሄኛው ስትሮንግ ዲፌንስ ነው ብዬ አስባለሁ። ይሄኛው ወይ እንደዚህ ሲባል እንደዚህ ሄድና ዲፌንድድ ይሆናል። ያው ጌሙ በጣም አሪፍ ሀሳብ ነው። ቢኮዝ እንደዚህ ስል እዚህኛው መውሰድ ይችላል፣ ደግሞ እንደዚህ መሄድ ይችላል። ይህን ቴክ ማድረግ አልችልም። ይሄ ሚስቴክ ነው፣ ግን ፓኒሽ አድርጌዋለሁ ወይ ነው? አዎ ናይስ። እንደዚህ ነው። እኔ ምንድን ነው ያልኩት? ናይስ። አሁንም ትክክል አገኘን። ኦልሞስት ኤግዛክት እንትን ናቸው። ከዛ ግን እንደዚህ ነው ያልኩት መሰለኝ ነው። ቀለኛ ይቀድማል። ብዙ ጊዜ ስቶክ ፊሽ ላይ እናንተ ሳታችሁት ነው፣ ግን ስቶክ ፊሽ አይፈታችሁም። ኔክስት ላይ እሱን ሜድ አለባችሁ፣ ኔክስት ላይ እሱን ሜድ አለባችሁ እና ሞስት ኦፍ ዘ ታይም ይሄኛውን ለምንድን ያልሄድኩት ምናምን ብዬ ስነጫነች ትዝ ይላችኋል ፕሮባብሊ እዚህኛ። ከዛ ነው ኦልሬዲ አሁን ዲፌንድ አደረገ፣ ግን ስቲል መሄድ ትክክለኛ ወይ ነው። ይሄኛው ሮንግ ነው ዴፊኒትሊ። ይሄንን አላሰብኩትም። ይሄኛው ነበር ሙቭ ራሱ፣ ግን ዞሮ ኪንግ ሴፍቲ ኦርቲስ ግን በዚህ ታይም አይ ቲንክ አልወሰንም ነበር ቤተኛው ሳይድ ካስል እንደምናደርግ። ኦብቪየስሊ አንድ ሙቭ ነው መመለስ ነበረብኝ። ኢምፖርታንት ቢሾፔን ብለንደር ለምሮ ባይዘሚ ብለንደር የሆነው ትክክል ነው። ኦኬኛ ነው እዚህ ፖዚሽን ላይ ዋይት እያሸነፈ ነው ፖይንቱ ኦልሞስት አንድ ፖን ማለት ነው። ዲዳይሉ ዘፖን እንጃ። ከዛ ናማ መሰቃቀል ይችል ነበር እንትኔን ከስል ሳላረግ ምናምን ማለት ነው። አሁን ማይነስ ባንዴ እንዴት ማይነስ 5 ሆነ? አሁን ደግሞ ይሻላል። ፑሹን ትክክል ነው እና ክሬሲ ነው፣ ግን ዚህ ብለንደር ያስገደርኩት ነበር ቴክኒካሊ። ይሄኛውን ግን በጣም ይሄኛው አሪፍ ነበር። ይሄኛውን አስበለው ነበር አፓረንትሊ እሱ ነው ቤስት ነው። እኛ ግን እንደዚህ አይደለም ነበር እንዴ? አይደለም እኮ
እዚህ ጋር ሊቃቻ ነው በቃ ዲፔንድ ይሄኛው በጣም ቆንጆ ብለንደር ነው። ደስቴክ ማድረግ ኦኬ እዚህ ጋር ዋን ሙቭ ብቻ ነው ያለው። ይሄንን ሳይድ ብቻ ያውና ዲፌንድ ማድረግ ነበረበት። እዚህ ጋር ኦኬ ሜቲን ስትሪም ማለት ነው። ዛሬው አሪፍ አልነበረም የኛ ጌም ግን በጣም አሪፍ አልነበረም። ግን ዋናው 1300 ገብተና እናመሰግናለሁ። እስካሁን ድረስ ለተመለከታችሁኝ እንሞክር ቸስ ነበረ ከአብርሽ ጋር ሰላም ቆዩ።